ሌላው ደግሞ ሜተድ ኦፍ አናሊሲስ አሁን ለምሳሌ ሜተድ ኦፍ አናሊሲሶች አሉ ፖዚቲቭ እና ኖርማቲቭ ኢኮኖሚክስ የተባሉት ነገራቶች አሉና ከዚህ በፊት በሰራሁት ቪዲዮ ላይ የሆነ ትንሽ ነገር አስቀምጬላችኋለሁ፣ ግን እዚህ ጋር አሁን በስፋቱ እንገባለን። ፖዚቲቭ ኢኮኖሚክስ የሚባለው እንዴት ነው? ኢት ኢዝ ኮንሰርንድ ቱ አናላይዝ ፋክትስ አያችሁ አይደለ? ፋክት ኤንድ አቴምፕት ቱ ዲስክራይብ ዘ ወርልድ አስ ኢት ኢዝ አያችሁ አይደለ? ይሄ ፖዚቲቭ ኢኮኖሚክስ የሚባለው የሆነ እውነታን ይገልጻል። ከዛም ባለፈ የሆነ ኢኮኖሚ ምን ይመስላል የሚለውን ነው የሚገልጸው። ምን ይመስላል አሁን አንድ ኢኮኖሚ ለምሳሌ የአንድ ኢትዮጵያ ኢኮኖሚ ምን ይመስላል ባለፉት ዘመናት ወይም ባለፉት ዓመታት፣ ባለፉት 5 ዓመታት ሊሆን ይችላል፣ ባለፉት 15 ዓመታት ሊሆን ይችላል። በዚህ ጊዜያት ውስጥ ምን ሲመስል ነው የመጣው፣ አሁን ደግሞ ምን ይመስላል የሚለውን ነገራቶችን ነው የሚያጠናው፣ ፋክቶችን ነው የሚያስቀምጠው ማለት። ለምሳሌ ኢንፍሌሽን ሊሆን ይችላል በኢትዮጵያ ከዛሬ 15 ዓመት በፊት ኢንፍሌሽን ምን ይመስላል፣ ዘንድሮ ደግሞ ምን ይመስላል ምናምን የሚለውን ፋክቱን ያስቀምጣል ማለት ነው። ጃጅመንት ውስጥ አይገባም። ያው እዚህ ጋር it tries to answer the questions what was, what is and what will አያችሁ አይደለ? የኢትዮጵያ ኢንፍሌሽን ሌቨል ከዛሬ 15 ዓመት በፊት ምን ይመስላል፣ አሁን ደግሞ ዋት ኢዝ ሲባል አሁን ምን ይመስላል፣ ከዛም ደግሞ ፊውቸር ምን ሊመስል ይችላል አያችሁ አይደለ የሚለውን ይሄ በዚህ ስር በፖዚቲቭ ኢኮኖሚክስ ስር ነው የምታገኙት ማለት። ለምሳሌ ኢት ዳዝ ኖት ጃጅ አያችሁ አይደለ ፖዚቲቭ ኢኮኖሚክስ የሚባለው እቺን መያዝ አለባችሁ። ምንም አይነት ጃጅመንት ውስጥ አይገባም። ኢኮኖሚ እንደዚህ መሆን አለበት፣ መንግስት እንዲህ መስራት አለበት ምናምን የሚለው ሳይሆን ኢኮኖሚ እንዲህ ነው የነበረው፣ እንዲህ ነው የመጣው፣ እንዲህ ሲሆን ነው የመጣው ምናምን የሚለውን ነው የሚያደርገው። ለምሳሌ ጉድ አንድ ኢኮኖሚ ጥሩ ነው። ለምሳሌ ኢትዮጵያ ኢኮኖሚ ከ15 ዓመት በፊት በጣም መጥፎ ነው አይል፣ በጣም ጥሩ ነው አይል፣ ግን እውነታዋን ያስቀምጣል ማለት ነው። ጃጅመንት ውስጥ አይገባም ማለት ነው። ከዛ ኤግዛምፕል አለ ዘ ፉድ ኢንፍሌሽን ኦፍ ማርች 2020 ኢንፍሌሽን ሬት ኦፍ ኢትዮጵያ is 26.90%። አሁን ሚላ የምግብ ኢንፍሌሽኑ ወይም የምግብ ግሽበቱ የዋጋ ግሽበቱ በ2020 ላይ በኢትዮጵያ ላይ ማለት ነው በ2020 ላይ 26.90 ነበረ ይላል። ትክክል ነው። በ2020 ላይ የፉድ እንትኑ 26.90 ነበር እና ይህንን በቃ ፋክቷን ያስቀምጣል እንጂ ጃጅመንት ላይ አይገባም። አሁን የኢትዮጵያ 26.90 ነው በዚህ ጊዜ ጥሩ ነው ወይም መጥፎ ነው አይልም፣ ግን ራሷን አስቀምጦ ይተዋል ማለት። ፖቨርቲ ኤንድ አንኤምፕሎይመንት አር ቢግስት ፕሮብለም ኢን ኢትዮጵያ አያችሁ አይደል? በኢትዮጵያ አሁንም እንደምናውቀው ከዚህ በፊትም ወደፊትም ሊሆን ይችላል ብለን የምናስበው ፖቨርቲ አሁን ድህነትና ይሄ አንኤምፕሎይመንት ስራ አጥነት ከችግሮች ሁሉ የበለጠ ችግር ነው። ሁሉም ሰው ፌስ እያደረገ ያለበት ችግር ነው እና እነዚህን ይገልጻል እንጂ ጃጅ አያደርግም። ዘ ላይፍ ኤክስፔክታንሲ ኦፍ በርዝ ኢን ኢትዮጵያ ኢዝ አራይዚንግ። አሁን በኢትዮጵያ ላይ ላይፍ ኤክስፔክታንሲ የሚባለው ለምሳሌ ከ2 ዓመት በታች የሆኑ ህጻናቶች እየሞቱ ሊሆኑ ይችላሉ በመወለዳቸው ጊዜ። በዚህ ኢትዮጵያ ራይዚንግ ነው ማለት እየጨመረ ነው እያለ ነው። ሶ ትክክሉን ያስቀምጣል እንጂ ጃጅመንት ውስጥ አይገባም ማለት ነው። ዚስ ስቴትመንት ኦር ኮንሰርን ቱ ሪል ፋክትስ ኤንድ ኢንፎርሜሽን፣ እነዚህ መጀመሪያ ያየናቸው ፋክቶችን እና እንትኖች ነው። ኤኒ ዲስአግሪመንት ኤንድ ፖዚቲቭ ስቴትመንት ካን ቢ ቼክድ ባይ ሉኪንግ ኢንቱ ፋክትስ። ምንድነው እቺን ያዟት፣ እቺ ትመጣለች ፈተና ላይ። በፖዚቲቭ ስቴትመንት ውስጥ ወይም በፖዚቲቭ ኢኮኖሚክስ ውስጥ የሆነ የሚፈጠር ችግር ካለ ማለት የሆነ የሚፈጠር ችግር ካለ ይሄ ችግር የሚቀርፈው በምን መሰላችሁ? ፋክቶችን ወደ ኋላ ሄዶ በማየት ነው። ፋክቶችን ወደ ኋላ ሄዶ በማየት ነው። ግን በኖርማቲቭ ኢኮኖሚክስ ላይ መንግስት እንደዚህ ማድረግ አለበት እንደዚህ ይሁን የምትሉ እጅ አንሱ ሲባል እጅ ባነሳው በማጆሪቲ እና በማይኖሪቲ ላይ ነው የሚሰራው ማለት ነው። እዚህ ግን ፋክቱን ነው ሄደው የሚያዩት ማለት ነው። ችግር ከተፈጠረ ኖርማቲቭ ኢኮኖሚክስ ላይ ስንመጣ ደግሞ ኢት ኮሽን ላይክ ዋት አውት ቱ ቢ ምን መሆን አለበት፣ ዋት ኦር ዋት ኢኮኖሚ ሹድ ቢ ወይም ምን መሆን አለበት ወይም ኢኮኖሚ ምን መምሰል አለበት የሚለውን ያስቀምጣል ኖርማቲቭ ላይ። if you evaluate desirability of alternative outcome based on one's value judgment about what's good or what bad በየሆነ በአንድ አካል በሱ እይታ ስር ማለት ነው ምንድነው ጥሩ ምንድነው መጥፎ ለፍላጎቱ ምንድነው የሚለው በአንድ አካል ውስጥ ጃጅመንት ነው የሚደረገው ማለት። in this situation በዚህ ጊዜ what's good for one might not be case for other አያችሁ አይደለ? ይሄ ለሆነ ግለሰብ ሊሆን ይችላል፣ ለሆነ አካል ሊሆን ይችላል። ይሄ አካል በራሱ እይታና በራሱ ፍላጎት በራሱ ያለው ችግር ተነሳስቶ ነው ይሄንን ምን መምሰል አለበት ኢኮኖሚ። አሁን በዚህ ሰዓት እንደምናውቀው እንግሊዝኛን ቲቸርነትን የተማረ ሰው ስለ ኢኮኖሚ ሲተነትን እናገኘዋለና ደግሞ ለምሳሌ ፖለቲሻኑ ተነስቶ ኢኮኖሚክስን ስለ ኢኮኖሚ ያለው ነገር ይናገራል። እንደዛው ሰው ማለት ፕሮፌሽናሎቹ ሳይሆን ሰው በቃ የሆነ በራሱ አመለካከት በአንድ ሰው ሳብጀክቲቪቲ በአንድ አካል ተነስቶ ኢኮኖሚ እንደዚህ መምሰል አለበት፣ እንዲህ መሆን አለበት፣ ሀገር እንደዚህ ማድረግ አለበት። ሲጀመር እንዴት ነው መንግስት እንደዚህ ምናምን የሚለው አይቶ አይደለ? በየሆነ ካፌ ምናምን ስትገቡ እንደዚህ የሚወሩ ወራቶች ናቸውና እነዚህ አካላቶች ሲሰሩ ይሄ የተነሳው ሀሳብ ማይቪል አንዱ ትክክል ሊሆን ይችላል፣ የሱ ችግርን ሊቀርፍ ይችላል፣ ግን ሁሉንም ያጠቃልላል ነው። ሀገራት መካከል ያሉ ችግሮች ሊሆን ይችላል፣ መፍትሄዎችን ሁሉን ያመጣል፣ ለሁሉ ላይሆን ይችላል ማለት ይሄ ነው የሚገልጸው ማለት። ኖርማቲቭ አናላይሲስ ኢዝ ማተር ኦፍ ኦፒኒየን ኦር ሰብጀክት ኢን ኔቸር which cannot be proved or rejected with evidence of fact አይደል? በዚህ በኖርማቲቭ ኢኮኖሚክስ ላይ ምንድነው ማተር የሚያደርገው ኦፒኒየን ነው። ኦፒኒየን ሲባል ሀሳብ ነው። ሁሉም ሰው ዝም ብሎ የራሱን ሀሳብ ያስቀምጣል እንጂ ትሩዙ ምንድነው እውነታው ነው ፋክት ነው ምናምን የሚባለው ነገር እዚህ ጋር ነው አየለም ማለት ነው። ምንም እዚህ የለም። ለምሳሌ እዚህ ጋር ኤግዛምፕል ልስጣችሁ። government should subsidize small scale enterprise unemployment and schemes of compensations
መንግስት ገና እያደጉ ያሉት ድርጅቶችን ገና ስራ አጥ የሆኑ እንትኖችን እነዚህ ምናምን የሆኑት ድጎማ መስጠት አለበት። ደግሞ ኮምፐንሴሽን መስጠት አለበት። ለአንኤምፕሎይመንቶች ኮምፐንሴሽን መስጠት አለባቸው። ለነሱ ድጎማ ነገር ኮምፐንሴሽን ሲባል ከድጎማ ይለያያል። ይሄ ምን ኮምፐንሴሽን ሲባል የሆነ የሚሰጥ ነገር አለና ጉቦ ማለት ጉቦ ሳይሆን ጉቦ ነው ምናምን እንደዛ አይነት ነገር መሰጠት አለበት። መንግስት መስጠት አለበት። ይሄ ሲባል ሳብጀክቲቭ የሆነ አካል ዝም ብሎ ተነስቶ ነው የሚያወራው ማለት ገቨርንመንት ሹድ ሴት ሚኒመም ዌጅ ሬት ምንድነው? መንግስት የሆነ ሚኒመም ሬቱን ለደሞዝ ማለት ነው ደሞዙን ማስቀመጥ አለበት ሬቱን ማለት ነው። ፑር ሹድ ፋይ ኖ ታክስ አሁን ድሃዎች ታክስ መክፈል የለባቸውም ይላል። አሁን ይህን ይዞ ሀሳብን ይዞ ከሄደ በኋላ ይሄ መጽደቅ አለበት ምናምን የሚለው መሆን አለበት የሚለው የሚነሳው እጅ በማንሳት ነው። በቃ ባይ ቮቲንግ በቃ እንትን ነው ማለት ነው። there is no need for intervention of government in economy በኢኮኖሚ ላይ መንግስት የሚባል ነገር ጣልቃ መግባት የለበትም። ኢኮኖሚ ሲጀመር በመንግስት መመራት የለበትም የሚባሉ ነገራቶች females ought to be given priority of job opportunity በስራ እድል ላይ ሴቶች የበለጠ ኦፖርቹኒቲ እድል መሰጠት አለባቸው። ፕራዮሪቲ ቅድሚያ መሰጠት አለባቸው ምናምን የሚባሉ ሀሳቦች ያው any this agreement on normative statement ለዚህ ኖርማቲቭ ስቴትመንት ላይ የሚነሱ አለመስማማቶች የሚቀርቡት ቦቲንግ ነው። በቃ እጅ በመንሳት የሆነ ቦት በመምረጥ ምናምን በዚህ ነው እንትን የሚሉት ማለት ነው። ሌላና ሶስተኛ ምንድነው ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ በኢኮኖሚክስ ላይ ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ የሚባል ነገር አለና እነዚህ the fundamental objective of economics like any science is the establishment of very generality of certain aspect of human behavior ምንድነው እንደ ሳይንስ ማለት እንደ ሌሎቹ ሳይንስ ኢኮኖሚክስ ማለት ነው የሆነ የተጨበጠ ተጨባጭ የሆነ ሀሳብ ማለት ነው በየሆነ ዙሪያ ላይ ማስቀመጥ ጀነራላይዝ አድርጎ ማስቀመጥ ይፈልጋል ማለት ነው። ይሄ ደግሞ ጀነራላይዜሽን የሚሆነው በቲዮሪ ነው። በቲዮሪ ሲባል ሀሳብ ነው። በዚህ ሀሳብ ነው። ሶ ቲዮሪ የሚባለው ደግሞ ምንድነው? ቲዮሪ is a simplified picture of reality ባጭሩ እቺ ስቴትመንት ማለት ነው። ቲዮሪ የሚባለው ሀሳብ ማለት የእውነታ መገለጫ ነው ማለት በቃ ባጭሩ ቲዮሪ የእውነታ መገለጫው ነው ማለት ነው። ኢኮኖሚክ ቲዮሪ ፕሮቫይድስ ቤዝ ፎር ኢኮኖሚክ አናሊሲስ which used to logical reasoning አሁን ኢኮኖሚክስ ቲዮሪ ላይ ኢኮኖሚክ አናሊሲስ አለ ቤዝ አድርገው ኢኮኖሚክ ቲዮሪዎች የሚነሱት በኢኮኖሚክ አናሊሲስ ነው እና እነዚህ ደግሞ የሚጠቀሙት ሎጂካል ሪዝኒንግ ነው። ሎጂካል ሪዝኒንግን ተጠቅመው ነው ይሄንን ጀነራላይዜሽን የሚያስቀምጡት ማለት ነው። there are two methods of logical reasoning inductive and deductive reasoning ለምሳሌ እዚህ ጋር ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ እንደነገርኳችሁ አሉና ኢንዳክቲቭ ሪዝኒንግ የሚባለው ምንድነው? ዋና ሀሳብ So is a logical method of reaching at correct general statement or theory based on several independent or specific correct statements ለምሳሌ ምንድነው ከኢኮኖሚክስ ወጣ እንበልና አበበ በዚህ አሁን በኢንዳክቲቭ ስር አበበ ማታ አምሽቶ ነው ቤት የሚገባው ሰውን በመንገድ ላይ አያዋራም ከጓደኞቹ ተነጥሎ ነው ያለው። ሶ አበበ ስትሬስ ውስጥ ነው ያለው ወይም በተስፋ መቁረጥ ውስጥ ነው ያለው የሚለው ጀነራላይዜሽን ያያችሁት። አበበ በተስፋ መቁረጥ ውስጥ አለ ለማለት አበበ መጀመሪያ ማታ አምሽቶ ነው የሚገባው። አበበ ከጓደኞቹ ተለይቶ ነው። አበበ ሰውን አያዋራም። ሶ አበበ ምንድነው በተስፋ መቁረጥ ውስጥ ነው ያለው የሚለው በኢንዳክቲቭ ስር ነው። እቺን ኤግዛምፕል ደግሞ ለዲዳክቲቭ ስንሰጥ ነው። ዲዳክቲቭ ደግሞ ምንድነው የሚለው አበበ ተስፋ ቆርጧል፣ ምክንያቱም በጊዜ ቤት አይገባም፣ ጓደኞቹን አያዋራም፣ ደግሞ ሰውን በመንገድ ላይ አያገኝም። ስለዚህ በተስፋ መቁረጥ ውስጥ ያለው አያችሁ አይደለ? ይሄን ከኢኮኖሚክስ ወጣ ብዬ ነው የነገርኳችሁ አለው እንዲገባችሁ ማለት ነው። እንዲገባችሁ በቃ እንደዚህ ነው። በቃ ኢንዳክቲቭ ሪዝኒንግ የሚባለው የሆነ ስፔሲፊክ ነገር አምጥቶ ወደ ጀነራል አይዲያ ጋር ሲደርስ ማለት ጀነራላይዝ ያደርጋል መጨረሻ ላይ ማለት ከስፔሲፊክ ወደ ኮሬክት እንትኖችን ያስወጣ ባጭሩ it is process of driving principle or theory by moving from facts or to theory ከእውነታው ተነስቶ ወደ ሀሳብ ሲመጣና ፓርቲኩላር የሆኑ ጀነራል ኢኮኖሚክ አናሊሲሶችን ሲያስቀምጥ ኢንዳክቲቭ አናሊሲስ ይባላል ማለት ነው። ሶ ስቴፖች አሉ ለዚህ ኢንዳክቲቭ አናላይዝ መጀመሪያ ፕሮብሌም ሴሌክት ያደርጋል። የሆነ ፕሮብሌም አለ ለዚህ የሆነ ሰፈር የሆነ ኢኮኖሚ የሆነ ቦታ አለ እና ለዚህ ኢኮኖሚ አናሊሲስ ማለት ሴሌክት ፕሮብለም ፎር ለአናሊሲስ የሚሆን ፕሮብለምን ሴሌክት ያደርጋል መጀመሪያ። ከዛ ምንድነው ኮሌክሽን ኤንድ ክላሲፊኬሽን ኦፍ አናሊሲስ ኦፍ ዳታ መጀመሪያ ኮሌክት ያደርጋል፣ ከዛ ደግሞ ክላሲፋይ ያደርጋል፣ ከዛ ደግሞ አናሊሲስ ያስቀምጣል ማለት ነው የሆነ የተሰበሰበ ዳታውን ማለት ነው። ከዛ ደግሞ ኤስታብሊሽንግ ካውዝ ኤንድ ኢፌክት ሪሌሽንሺፕ ቢትዊን ኢኮኖሚክ ፌኖሜና ከኢኮኖሚክ ፌኖሜና ጋር ያለው ግንኙነት ካውዙ ኢፌክቱ ምን ይመስላል ምናምን የሚለውን ያስቀምጣል። እነዚህ ስቴፖች ያዟቸው። ሌላው ደግሞ ዲዳክቲቭ ሪዝኒንግ ነው። ይሄ ደግሞ ዲዳክቲቭ ሪዝኒንግ ሎጂካል ዋይ ቱ አራይቪንግ ፓርቲኩላር ኦር ስፔሲፊክ ኮሬክት ስቴትመንት ባይ ኮሬክት ጀነራል ስቴትመንት ከየሆነ ጀነራል ስቴትመንት ተነስተን ስፔሲፊክ ላይ ጀነራል ስቴትመንት ተነስተን ስፔሲፋይ እያደረግን ስንመጣ ለምሳሌ አበበ ተስፋ በመቁረጥ ውስጥ ነው፣ ምክንያቱም ከጓደኞቹ ጋር አይሆንም፣ ማታ አምሽቶ ነው የሚገባው፣ ሰውን በመንገድ አያዋራም ምናምን የሚለውን አያችሁ አይደለ? የሚነሳው ምንድነው አበበ መጀመሪያ በተስፋ መቁረጥ አለ በሚለው በዚህ ስር ሲቀመጥ ማለት ኢን ሾርት ኢት ዲልስ ዊዝ ኮንክሉዥን አባውት ኢኮኖሚክ ፌኖሜና ፍሮም ሰርታይን ፋንዳሜንታል አሳምፕሽንስ ኦር ትሩዝ ኦር አክሲዮምስ ስሩ ፕሮሰስ ኦፍ ሎጂካል አርጉመንትስ የሆነ አርጉመንት አለ እንበልና በዚህ አርጉመንት የሚነሳው ከጀነራል አይዲያ ነው። ከዛ ተነስቶ ወደ እንትን ነው የሚመጣው ማለት the theory may agree or disagree with a real world. We should check the validity of theory by fact moving from general to particular አይደል አይደለ? አንድ ቲዮሪ ተቀባይነት አለው ወይ የለም ነው ወይም ተስማሚ ነው ተስማሚ አይደለም የሚለውን መጀመሪያ የምንነሳው እኛ
እኛ የምንነሳው ምንድነው ከጀነራል ተነስተን ስፔሲፋይ እያደረግን ወደ ስፔሲፊክ እንመጣለን ማለት ነው። ለዚህም ደግሞ ሜጀር ስቴፖች አሉ። እነሱም ለምሳሌ ስቴፖች ፕሮብሌም አይደንቲፋይ፣ መጀመሪያ ፕሮብሌም አይደንቲፋይ ያደርጋል። ከዛ በኋላ ስፔሲፊኬሽን ኦፍ አሳምፕሽኖችን ደግሞ በዚህ ፕሮብሌም ዙሪያ የተቀመጡ አሳምፕሽኖችን ስፔሲፋይ ያደርጋል። ስፔሲፊክ አድርጎ ያስቀምጣል። አያችሁ ከላይ ታች ነው የሚመጣው። ከዛ ደግሞ ፎርሙሌቲንግ ሃይፖቴሲስ ሲባል የራስ ግምትን ምናምን ያስቀምጣል። ከዛ ደግሞ ቴስቲንግ ቫሊዲቲ ኦፍ ፓስ ሃይፖቴሲስ፣ ይሄ ሃይፖቴሲስ ቫሊድ ነው አይደለም የሚለውን ያስቀምጣል ነው። እነዚህ እንዳትር ምንድነው ከስካርሲቲ ምንድነው ቾይስ የሚባለው ኦፖርቹኒቲ ኮስት ፕሮዳክሽን ፖሲቢሊቲ ምናምን የሚባሉት እነዚህ ምንድናቸው የሚሉትን እነዚህ ሶስቱን ወይም አራቱን ሀሳቦችን ካየን በኋላ ትንሽ ከነሱ የቀሩት እንትኖች አሉ፣ እነሱን አይተን እንዘጋዋለን ማለት ነው። ሶ ባለፈው ክላስ ትንሽ መንካት ነክቼ ጋር እንዳለፍኩት ስካርሲቲ የሚባለው ፋንዳሜንታል ኢኮኖሚ ፕሮብሌም ቱ ኤኒ ሶሳይቲ ፌስ ኢዝ ፕሮብሌም ኦፍ ስካርሲቲ ማለት ሁሉም ሶሳይቲ በሚባል ደረጃ ሁሉም ሶሳይቲ ፌስ የሚያደርገው ነገር ኮማንሊ ዩኒቨርሳል ነው ማለት ነው። ይሄ ፕሮብሌሙ ስካርሲቲ ማለት ሁሉም ሶሳይቲ በሁሉም ስፍራ የሚያጋጥመው ችግር ነው ስካርሲቲ የሚባለው። እና ስካርሲቲ የሚባለው ኢት ኢዝ ፓክት ኦል ኢኮኖሚክ ሪሶርስ ዛት ሶሳይቲ ኒድስ ቱ ፕሮዲውስ ጉድስ ኤንድ ሰርቪስ አር ፋይናይት። የሰው ልጅ ምንድነው ለማምረት የሚፈልገው? ለምሳሌ ኢኮኖሚክ ሪሶርስ አለ። የሰው ልጅ ደግሞ ለማምረት የሚፈልገው እንትኖች አሉ። የሰው ፍላጎት ፋናይት ነው። ፋይናይት ሳይሆን ፋናይት ነው ማለት ጉድና ሰርቪሶቹ ፋናይት ናቸው ወይም ሊሚትድ ናቸው ለሰፕላይ ለማድረግ ማለት ነው እነዚህ ኢኮኖሚክ ሪሶርሶቹ። ነገር ግን ዜር ቢንግ ሊሚት ሹድ ቢ ኤክስፕሬስድ ኢን ሪሌሽን ኦፍ ሁማን ዋንትስ። እነዚህ ሊሚትድ የሆኑ ሪሶርሶች የሚገናኙ ከሁማን ዋንት ወይም የሰው ፍላጎት ጋር ሲገናኙ ሊሚትድ እንደሆኑ ነው የሚገለጹት ማለት ነው። በሌላ እንትን ላይ ብዙም ላይገለጹ ይችላሉ። ምክንያቱም የሰው ልጅ ፕሮዲውስ ለማድረግ የሰው ልጅ ለመጠቀም ለመግዛት ለመሸመት ሲፈልግ እነዚህ ስካርስ ሪሶርሶቹ ሊሚትድ እንደሆኑ በዛው ነው የሚታወቀው ማለት ነው። ሶ ዛስ ተርም ስካርሲቲ ሪፍሌክትስ ዘ ኢምባላንስ ቢትዊን አወር ዋንትስ ኤንድ ሚንስ ሳቲስፋይ ዞስ ዋንትስ። ይሄ ምንድነው ስካርሲቲ የሚባለው ምንን ይገልጻል? የሰው ልጅ ፍላጎት አለመመጣጠን፣ የሰው ልጅ ፍላጎትና ናቹራል ሪሶርስ ወይም ስካርስ ሪሶርስ ኢኮኖሚክ ሪሶርስ የሚባሉ ነገራቶች አሉ። እነሱና የሰው ልጅ ፍላጎቱ ሳይመጣጠን ሲቀር አያችሁት፣ ባላንስድ ሳይሆን ሲቀር ምንድነው የሚባለው? ስካርሲቲ ይመጣል ማለት ነው። የሰው ልጅ ፍላጎትና ኢኮኖሚ የሚሰጠው የኢኮኖሚ ሀብቱ ሳይመጣጠን ሲቀር ምንድነው የሚባለው? ስካርሲቲ ተብሎ ወይም እጦት እንደማለት ነው ማለት ነው። ሪሶርስ የሚባሉት በሁለት ይካፈላሉ። እነሱም ፍሪ ሪሶርስ እና ስካርስ ሪሶርስ ተብሎ የሚጠሩ ናቸው ማለት ነው። ሪሶርስ የሚባሉ ፍሪ ወይም እኛ በነፃ የምናገኛቸውና ኢኮኖሚክ ወይም በዜሮ ፕራይስ ወይም በፕራይስ ከኛ ዋጋን ሰጥተን ተምነን የምናገኛቸው ናቸው ማለት ነው። ሪሶርስ የሚባሉት if amount of available to society is greater than amount of people desire at zero price example ሳይንስ አሁን ለምሳሌ የሰው ልጆች ከሚፈልጉት በላይ አሁን ለምሳሌ የሰው ልጅ ማለት ምንድነው የሰው ልጅ በዜሮ ፕራይስ ላይ ዲዛይር የሚፈልገው ነገር አለና ይሄ ደግሞ ናቹራል ሪሶርሱ ከእነሱ ዜሮ ላይ ከሚፈልጉት በላይ ሆኖ ሲሰጣቸው ሲገባቸው ወይም የራሳቸው ሲሆንላቸው ማለት ነው። ለምሳሌ አሁን እኛ ሳንሻይን ወይም ፀሐይን በገንዘብ አይደለም የምንገዛው፣ ግን የሚገዛ ቢሆን አንችለውማ። እንደዛው ነው በዜሮ ፕራይስ ላይ የሰው ልጅ ማግኘት የሚችለው ምንድነው የሚባለው? በዜሮ ፕራይስ ላይ የሰው ልጅ ሊያገኝ የሚችለው ከዛም ደግሞ በዜሮ ፕራይስ ላይ የሰው ልጅ ለማግኘት ከሚፈልገው በላይ የሚገኝ ነገር ፍሪ ሪሶርስ ይባላል። ለምሳሌ ሳንሻይን ሊሆን ይችላል፣ ኤር ሊሆን ይችላል፣ አየር ሊሆን ይችላል፣ ለምሳሌ ዝናብ ሊሆን ይችላል። አያችሁ አይደል? አሁን ዝናብ እኛ ከፍለን ወይም ከራሳችን ኪስ ምናምን አድርገን አይደለም የምናገኘው። እንደዛው የሰው ልጅ በዜሮ ፕራይስ ላይ ለማግኘት ከሚፈልገው በላይ ሆኖ ሲገኝ የሆነ ነገር ይሄ ደግሞ ፍሪ ሪሶርስ ይባላል ማለት ነው። ደግሞ አንዳንድ ለምሳሌ ስካርስ ሪሶርስ የሚባለው ደግሞ የሰው ልጅ በዜሮ ፕራይስ ላይ ለማግኘት ከሚፈልገው አንሶ ሲገኝ አሁን እዚህ ጋር ያው if the amount of available society is less than አያችሁት what people want at zero price። እዚህ ጋር በፍሪ ሪሶርስ ላይ የሰው ልጅ በዜሮ ፕራይስ ላይ ለማግኘት ከሚፈልገው በላይ ሆኖ ለሰው ልጅ ሲሰጥ ማለት ነው። ለሰው ልጅ ሲሰጥ ወይም ሲገኝ ፍሪ ሪሶርስ ይባላል። ግን እዚህ ጋር ደግሞ ስካርስ ወይም ኢኮኖሚክ ሪሶርስ ላይ የሰው ልጅ በዜሮ ፕራይስ ላይ ለማግኘት ከሚፈልገው ያ እነሱ የሚፈልጉት ነገር አንሶ ሲገኝ ማለት ነው። አንሶ ሲገኝ ምንድነው ኢኮኖሚክ ሪሶርስ ወይም ስካርስ ሪሶርስ ይባላል። ሁለቱ ልዩነታቸው ገብቶችኋል። ለምሳሌ እዚህ ጋር የሆነ ነገር አሁን ለምሳሌ ገዝተን የምንችለው ነገራቶችን ለማስቀመጥ እንችላለን በስካርስ ሪሶርስ ስር ማለት ነው። እና ፍሪ ሪሶርስ የሚባሉት ነገር በቃ መያዝ አለባችሁ በዜሮ ፕራይስ ላይ የሰው ልጅ ከሚፈልገው በላይ ሊገኝ የሚችል ነገር ነው። ደግሞ ስካርስ ሪሶርስ የሚባለው የሰው ልጅ በዜሮ ፕራይስ ላይ ለማግኘት ከሚፈልገው አንሶ ሲገኝ ስካርስ ሪሶርስ ይባላል ማለት ነው። አይ ቲንክ ልዩነታቸው ገብቷቸዋል። እና ኤግዛምፕል እዚህ ጋር ሰጥቷል። ኦል ታይፕ ኦፍ ማን ሪሶርስ ለምሳሌ ማኑዋል ሊሆን ይችላል፣ ኢንተሌክቹዋል ሊሆን ይችላል፣ ስኪል ሊሆን ይችላል እና ስፔሻላይዝድ ሌበር ሊሆን ይችላል። እነዚህ ምንድን ናቸው? ስካርስ ሪሶርሶች ናቸው። ለምሳሌ ሁማን ሪሶርስ የሚባለው ለምሳሌ ማኑዋል፣ ኢንተሌክቹዋል ለምሳሌ ኢንተሌክቹዋል ወይም አዋቂ የሆነ
እንትን አለ እነዚህ እንዳገኝ ስኪል የሆኑ ለምሳሌ ስኪል የሆኑ እነዚህ ሰራተኞች ሊሆኑ ይችላሉ፣ የሆነ ስኪል የሆኑ ፐርሰን ሊሆን ይችላል፣ አይቾት ኢንተርፕረነር ሊሆን ይችላል። ያንን እኛ ብንፈልግ በዜሮ ፕራይስ ልናገኘው አንችልም። በዜሮ ፕራይስ ደግሞ እኛ ከምንፈልገው በላይ ሊገኝ አይችልም። እንኳን ለአንሶም በጣም አንሶ ሊገኝ ይችላል ማለት ነው። ይሄ ስካርስ ሪሶርስ ነው። ለምሳሌ ሞስት ናቹራል ሪሶርስ እነዚህ ሁማን ሪሶርስ የተባሉት ስካርስ እነዚህ ኢኮኖሚክ ሪሶርስ ናቹራል ሪሶርሶች ለምሳሌ ላንድ ስፔሻሊ ለምሳሌ ፈርታይል ላንድ፣ ሚነራልስ፣ ክሊን ዋተርስ፣ ፎረስትስ፣ ዌልዲ አኒማልስ እነዚህ አሁን ናቹራል ሪሶርስ ናቸው። ግን ምንድነው እነዚህ የሚያልቁ ነገራቶች ናቸው። ሚነራል ለምሳሌ ያልቃል፣ ይጠፋል። ሶ ይሄ ሚነራል ሲያልቅ ስለሚያልቅ ነው። አሁን ለምሳሌ ይሄ ሚነራል ሚነራል ሲባል ለምሳሌ ናቹራል ጋዝ አለ፣ ለምሳሌ ቤንዚል አለ፣ ናቹራል ጋዝ። ይሄ ቤንዚል በሁሉም ቦታ በኢትዮጵያ በሁሉም ቦታ የሚገኝ ቢሆንና የማያልቅ ቢሆን መኪኖች እንደዚህ አይሰቃዩም ነበር፣ ደግሞ ችግር አይፈጠርም ነበር። አያችሁ አይደለም? ይሄ የሚያልቅ ነገር ስለሆነ ስኬርስ ስለሆነ ሀገራቶች ምንድነው በተጠንቀቅ ነው የሚጠቀሙት ማለት ነው። የሚያልቅ ነው። ናቹራል ጋዝ፣ ናቹራል ኮል የሚባሉ ጎልድ የሚባሉ ሁሉም ሚነራሎች ባይዞ የሚያልቅ ናቸው፣ ያልቃሉ እና ስለሚያልቁ ስከርስ ስለሆኑ አሁን ለምሳሌ ፀሐይን እኛ ተጠቅመን አንድ ቀን አስበን እናውቃለን ፀሐይ ታልቃለች ብለን አናስብማ። እንደዛው ለምሳሌ ናቹራሊ አሁን ለምሳሌ አየር እንተነፍሳለና አየር ላይ የሆነ ቢክሌቶች ካልገቡ በስተቀር አየር ኖርማሊ ሊኖር የሚችል ነገር ነው፣ ሊያልቅ የማይችል ነገር ነውና እንደዛ አይነት ነገራቶች ናቸው ፍሪ ግፍት። ግን እነዚህ አሁን ለምሳሌ ሚነራል የሚባሉ የሚጠፋ ላንድ ለምሳሌ ላንድ አሁን ስከርስ ሲባል ለምሳሌ ይሄ በእርዝ ላይ ማለት በእርዝ ላይ አፈር ሲባል ጂኦግራፊ ላይ የተማራችሁ አፈር አለ። ፈርታይል አፈሮች ለምሳሌ ኒቶ ሶይል የተባሉት አክሪሶል ምናምን የሚባሉት አሁን ላይ ፍሬሽማን ላይ ስትገቡ ለሁሉም ጂኦግራፊ ኮመን ኮርስ ነውና ትደርሱበታላችሁ። እና እነዚህ ሶይሎች ምንድነው ፈርታይል ሶይሎች ናቸው። እና ፈርታይል ሶይሎች ሊሚትድ ናቸው፣ ያሉበት ቦታ ሊሚትድ ነው። በሁሉም ቦታ ሁሉም ፈርታይል ሶይል አይገኝም። ወይም ለም መሬት ወይም ለም አፈር በሁሉም ቦታ አይገኝም። በመሬት ላይ ማለት በእርዝ ላይ ለም አፈር ሁሉም ቦታ አይገኝም። ሶ ይሄን የማይገኘውን እኛ እንፈጥር መሬት አፈርን እንፈጥር ምናምን ቢባል እንችላለን አንችልም አይደለ? ሶ እነዚህ አይነት ነገራቶቹ ስኬርስ ሪሶርሶች ናቸው። ለምሳሌ አሁን ፈርታይል ላንድ እናገኛለን። ለምሳሌ ክሊን ዋተር ዝም ብለን እናገኘው እንችላለን አንችልም። ፎረስት ለምሳሌ ፎረስት የሚያልቅ ነገር ነው። ዝም ብለን ከተጠቀምነው የሚያልቅ ነገር ስለሆነ በተጠንቀቅ ነው የሚጠቀም ነው። ዊልድ አኒማል ራሱ በዚህ ሰዓት በኢትዮጵያ ላይ ሆነ በብዙ ሀገራቶች እየጠፋ ነው። ዊልድ አኒማል በብዙ ምክንያቶች እየጠፋ ነው። እንደዚህ አይነት ነገራቶቹ ስኬርስ ሪሶርስ ወይም ኢኮኖሚክ ሪሶርስ ይባላሉ ማለት ነው። ኦል ታይፕስ ኦፍ ካፒታል ሪሶርስስ ለምሳሌ አሁን እነዚህ ማሽኖች እነዚህ ኢንተርሚዲየት ጉድስ ለምሳሌ ሊተኩ የሚችሉ ለምሳሌ ማሽን የሚባለው ራሱ ተመርቶ ለምርት የሚጠቅም ማለት ነው። ራሱ ተመርቶ ወጥቶ ሌላውን ለማምረት የሚጠቅም እቃ ቱል ነውና ይሄ እነዚህ አይነት ነገራቶች ስኬርስ ሪሶርስ ናቸው። ዝም ብሎ አይገኙማ። በዜሮ ፕራይስ ላይ እኛ ከምንፈልገው በላይ ሊገኙ አይችሉም። ኢንተርሚዲየት ጉድስ ለምሳሌ ኢንፍራስትራክቸር ንዋይ እንትኖች ምናምን ናቸውና ኦል ታይፕስ ኦፍ ኢንተርፕረነርስ እንትኖች ኢንተርፕረነርስ ሲባል አሁን ለምሳሌ ስኪል የሆነ ፐርሰን ነው። ኢንተርፕረነር የሚባለው ስኪል የሆነ በሆነ ዞርፍ ሊሆን ይችላል። ስኪል የሆነ ፐርሰን ነው። እነዚህን ኢንተርፕረነሮች ወይም በምርት አካባቢ የሚሰሩ ሰዎችን ዝም ብለን ልናገኛቸው አንችልም። በዜሮ ፕራይስ እኛ ከምንፈልገው በላይ ሊገኙ አይችሉም። ሶ እነዚህ ሁሉም ስኬርስ ሪሶርስ ይባላሉ ማለት ነው። ስኬርስ ወይም ኢኮኖሚክ ሪሶርስ። ኢኮኖሚክ ሪሶርስ የሚባሉት አሁን እዚህ ጋር ተዘርዝሯል። በአራት ነው የሚከፈሉት ኢኮኖሚክ ሪሶርስ የሚባሉት እና በአራት ነው የሚከፈሉት። ላበር እዚህ ጋር ላበር፣ ላንድ፣ ካፒታል እና ኢንተርፕረነርሺፕ ተብሎ በአራት ነው የሚከፈሉት ማለት ነው። በአራት ነው ኢኮኖሚክ ሪሶርሶች የሚከፈሉት። ላበር የሚባለው ምንድን ነው? አሁን ለምሳሌ ላበር ሲባል ሰራተኛ ነው። በአንተናችን የሚመጣው ሰራተኛ ሲባል ደግሞ ጉልበትን ድክም ምናምን ብሎ እንደዛ አይደለም። አያችሁ አይደል? እንደዛም ሊሆን ይችላል። ለምሳሌ ላበር ሲባል ፊዚካል ሊሆን ይችላል አስዌላስ ሜንታል ኢፎርት። በፊዚካል ሲባል ፊዚካሊ ተገኝቶ የሚሰራ ሊሆን ይችላል። ፊዚካሊ የሆነ አንስቶ ማስቀመጥ ምናምን እንደዛ አይነት ነገር ይችላል። ደግሞ ሜንታል ፕሮሰስ አሁን ለምሳሌ በዚህ በአንደኛው ክፍለ ዘመን ላይ ብዙ ነገራቶች የሚሰሩት በሜንታል ነው። በሜንታል ዙሪያ ነው የሚሰሩት ብዙ ነገራቶች ቁጭ ብለን ከአእምሮ እንትን ብለን ነው የምንሰራቸው እና እነዚህ ፊዚካልና ሜንታል ኢፎርቶች የሰው ልጅ ኢፎርቶች በፕሮዳክሽን እና ዲስትሪቢዩሽን ጊዜ የተሰማሩ ወይም በፕሮዳክሽን እና በዲስትሪቢዩሽን እነዚህ ምርትና አገልግሎቶችን ፕሮዲዩስ በምናደርግበት ጊዜ እና እነሱን ደግሞ ዲስትሪቢዩት በምናደርግበት ጊዜ ፊዚካልም ሆነ ሜንታልም ኢፎርት ያደረጉት አካላት ምንድን ነው የሚባሉት? ላበር ነው የሚባሉት። ለእነዚህ ደግሞ ሪዋርድ አሁን ለሁሉም ለአራቱም ሪዋርድ አለ። እነዚህን ያዟቸው በማቺንግ ይመጣሉ እና ለእነዚህ ለላበር ሪዋርዱ ምንድን ነው ካላችሁ ዌጅ ነው። በቃ እንዴት ነው ዌጅ ወይም ደሞዝ ነው ለእነዚህ የሚከፈለው ማለት ነው። ሶ እነዚህ የሚያዝ አለባቸው። ሌላው ደግሞ ላንድ ሲባል ይሄ ምንድን ነው መሬት ማለት አፈር ምናምን እንዳይመስላችሁና ከሱ ጋር የሚያያዝ ቢገናኝም ከዛም በላይ ሊሆን ይችላል ማለት ነው። ላንድ የሚባሉ ናቹራል ሪሶርሶች ናቸው። አጠቃላይ ናቹራል ሪሶርሶች አይደል? ናቹራል ሪሶርስ ሲባል እኛ በፕሮዳክሽን ጊዜ የምንጠቀማቸው ኢንፑቶች ማለት ናቸው። በናቹራል ሪሶርስ ስም የሚመጡ እና ኦል ፍሪ ጊፍትስ ኦፍ ኔቸር። እነዚህ ናቹራል ሪሶርሶች ማለት ላንዶች ናቸው። አንደኛ ናቹራል ሪሶርስ ሊሆን ይችላሉ፣ ስኬርስ ሊሆን ይችላሉ። አንዳንዴ ደግሞ ፍሪ ጊፍቶች ሊሆን ይችላሉ።
እኛ በፕሮዳክሽን ጊዜ ልንጠቀማቸው የምንችሉ ለምሳሌ ዩዘብል ኢን ፕሮዳክሽን ኤንድ ዲስትሪቢዩሽን ኦፍ ጉድ እና በእኛ ፕሮዳክት በሚናደርግበት ጊዜ ምርትና አገልግሎትን እኛ ፕሮዳክት ወይም ፕሮዲውስ በምናደርግበት ጊዜ የምንጠቀማቸው ናቹራል ሪሶርሶች ወይም ፕሪጊፍቶች ላንድ ተብሎ ነው የሚጠሩት ማለት ነው። ለእነዚህ ደግሞ ለላንዶች እንትናቸው ሬንት ነው፣ ክራይ ነው፣ በቃ ክራይ ነው ማለት ነው። ለላንድ ወይም ናቹራል ሪሶርስ የሚሰጥ ናቹራል ፕሪጊፍት ሊሆን ይችላል። ለእነዚህ እንትኖች ክራይ ነው ማለት ነው። ሌላ ደግሞ ካፒታል ሲባል ደግሞ ካፒታል ሲባል ከገንዘብ ጋር ብዙ ጊዜ ይያያዛል። እዚህ ጋር ደግሞ እንትን ነው የሚያስቀምጠውና ኦል ማኑፋክቸርድ ኢምፖርትስ ምንድነው ካፒታል የሚባሉ የተመረተ ምርት ማለት ነው። የተመረተ ምርት ግን ለማምረት የሚጠቅም የተመረተ ምርት ነው፣ ግን አሁንም ደግሞ ምርት ለማምረት ይጠቅማል ማለት ነው። እሱም ለምሳሌ ማሽነሪ ልንወስድ እንችላለን። ማሽነሪ አሁን የሆነ ምርትን ለማምረት ማሽነሪ እንጠቀማለንና ማሽነሪ ራሱ ተመርቶ ነው በአንድ ካምፓኒ የሚወጣው። ለምሳሌ እኛ ዲስትሪቢዩት ለማድረግ አሁን ለምሳሌ ፕሮዳክቶችን ዲስትሪቢዩት ለማድረግ መኪና እንጠቀማለንና መኪና ስንጠቀም መኪና ዲስትሪቢዩት ያደርጋል። ግን መኪናው ራሱ ምንድነው መጀመሪያ ምንድነው ፕሮዲውስ ተደርጎ የወጣ ማኑፋክቸር የሆነ ኢንፑት ነው ማለት ነው። ማኑፋክቸር የሆነ ነው እና እነዚህ ማኑፋክቸር የሆኑ ኢንፑቶች ዛት ካን ቢ ዩዝድ ቱ ፕሮዲውስ አዘር ጉድስ ኤንድ ሰርቪስ ሌላኛው ጉዶች እንድናመርት የሚጠቅሙ ለምሳሌ ኢኩዊፕመንት ነው ይችላል። የሆነ ኢኩዊፕመንት እኛ ፕሮዲውስ የምናደርግበት ጊዜ የሚያስፈልጉ ግብአቶች እቃዎች ምናምን ናቸው። ማሽነሪ አሁን እንደነገርኳችሁ ማሽነሪ፣ ትራንስፖርት እና ኮሚኒኬሽን ፋሲሊቲ ለምሳሌ መኪና ሊሆን ይችላል። ትራንስፖርት ላይ ለምሳሌ በቢዝነስ እንትን ላይ በስልክ ሊሆን ይችላል። እኛ እቃችንን ወደዛና ወደዚህ ስናደርግ ይሄ ፎናችንን ወይ ስልካችንን እንጠቀማለን እና ስልክ ራሱ ተመርቶ የወጣ ነገር ነው። አያችሁ አይደል? እነዚህ ነገራቶች ምንድነው የሚባሉ ካፒታል ነው የሚባሉ ማለት ካፒታል ነው የሚባሉት እንዳትረሱ። እና ሌላ ደግሞ ለነዚህ ሪዋርድ ደግሞ ምንድነው ኢንተረስት ነው። ኢንተረስት ሲባል ለነዚህ የሚሰጥ እንትን ነውና ኢንተረስት ለነዚህ ይሰጣል ማለት ነው። ሌላ ደግሞ ኢንተርፕረነርሺፕ ነው። ኢንተርፕረነርሺፕ የሚባለው ደግሞ ስፔሻል ታይፕ ኦፍ ሁማን ታለንት ዛት ሄልፕስ ቱ ኦርጋናይዝ ኤንድ ማኔጅ ፋክተርስ ኦፍ ፕሮዳክሽን ፕሮዲውስ ኤንድ ሰርቪስ ሪስክ። አያችሁ ኢንተርፕረነር የሚባለው አንድ አካል ወይም አንድ ፐርሰን ነው እና በአንድ ዘርፍ ላይ ስፔሻላይዝ ያደረገ ሰው ነውና የሆነ አንድ ካምፓኒ ሊሆን ይችላል ፕሮዲውስ የምናደርገው የሆነ ወይ ፕሮዳክት ኦርጋናይዜሽን ማኔጅ የሚያደርግ ሊድ የሚያደርግ ደግሞ ከዛም ባለፈ ደግሞ እነዚህ ሪስኮችን አሁን ለምሳሌ የሆነ ካምፓኒ አለን ብለን እናስብና ይሄ ካምፓኒ ቢወድቅ ወይም ፌል ቢያደርግ ሪስኮቹን ቴክ የሚያደርግ የሆነ ፕሮዳክት አምርቶ ያ ፕሮዳክት ባይሸጥ ራሱ ሪስኮቹን ቴክ ለማድረግ የሚቆም አይነት ሰው ነውና ለዚህ ደግሞ ለኢንተርፕረነርሺፕ ዋና እንትኑ ፕሮፊት ነው። ኢንተርፕረነርሺፕ መቼም ፈልጎ የሚወጣው ፕሮፊት ነው። ለዚህ ፕሮፊት ነው እና ኢንተርፕረነርሺፕ የሚባለው ፐርሰን ሊሆን ይችላል። ስፔሻል ታይፕ ኦፍ ሁማኖች ናቸው፣ የሰው ልጆች ናቸውና በሆነ እንትን ላይ ስፔሻላይዝ የሆኑት ናቸውና የሆነ ካምፓኒ ሊመሩ ማኔጅ ሊያደርጉ የሚችሉና ከዛም ባለፈ ደግሞ እነዚህ ሪስክ ቴክ ወይም ካምፓኒ በአንድ እንትን ላይ ቢወድቅ ራሱ ሪስክ ቴክ የሚያደርጉ ነገር ሰዎች ናቸውና እነዚህ ፕሮፊት ነው ሪዋርዳቸው ማለት ነው። ሌላ ደግሞ እዚህ ጋር ኖት ተብሎ የተቀመጠ አንድ እንትን አለና ስካርሲቲ የሚባለው ሾርቴጅ ማለት አይደለም። ለምሳሌ ስካርሲቲ እና ሾርቴጅ የሚባሉ ነገራቶች ይለያያሉ። ስካርሲቲ የሚባለው ዩኒቨርሳል ነው፣ አንደኛ ዩኒቨርሳል ነው፣ ኤቨርላስቲንግ ነው፣ ሁሉም ጊዜ ያለ ነገር ነው። ስካርሲቲ የሚባለው አለ በቃ በሁሉም ጊዜ፣ በሁሉም ስፍራ፣ በሁሉም ኢኮኖሚ፣ በሁሉም ማህበረሰብ ውስጥ ያለ ነገር ስካርሲቲ ነው። ግን ሾርቴጅ የሚባለው ምንድነው? ፐርማነንት ሳይሆን ላይክ ምንድነው የሆነ ጊዜ እንዴት ነው? ለምሳሌ በሆነ ጊዜ ላይ የተፈጠረ ክስተት ነው እና ያ ክስተት ሲለወጥ የሾርቴጅ የሚባለው ነገር ሊጠፋ ይችላል ማለት ለአጭር ጊዜ እንትን ያለ ነው እና ለምሳሌ እናየውና ስካርሲቲ ኦከርስ ኢፍ ዘ አማውንት ኦፍ አቫይላብል ሌስ ዛን አማውንት ኦፍ ፒፕል ዊች አት ዜሮ ፕራይስ። ስካርሲቲ የሚባለው አንድን አማውንት ለሆነ አማውንት አለ፣ የሰው ልጅ የሚፈልገው አማውንት አለ። ያንን አማውንት የሰው ልጅ በዜሮ ፕራይስ ሊሆን ይችላል፣ የፈለገበት ፕራይስ አለ። በዛ ፕራይስ ላይ ሊያገኝ ሲፈልግ ያ ነገር እሱ የፈለገው ፕሮዳክት ሊሆን ይችላል፣ የሆነ ነገር አንሶ ሲገኝ ስካርሲቲ ይባላል። ስካርሲቲ ያያችሁ አይደል ነው። ደግሞ ሾርቴጅ የሚባለው ጉድና ሰርቪስ አለ። when people are unable to get what amount friendly ongoing price የሆነ ፕራይስ አለ ይዞ ሄዶ ግን የሆነ እነሱ ይዞ የሄዱበት ፕራይስ ላይ አሁን ያለው አካባቢ አሁን ያለው የገበያ ሁኔታ ማለት እንትን ሊገዙ በማይችሉበት ሁኔታ ላይ ሲሆን ሾርቴጅ ይባላል። ለምሳሌ አንድ ኤግዛምፕል ሊስት አሁን መጀመሪያ እንደነገርኳችሁ በስካርሲቲ ላይ ማለት ስካርሲቲ ላይ ለምሳሌ አሁን ስካርሲቲ ላይ ላንድ የሚባለው ወይም ፈርታይል ላንድ የሚባለው ሊሚትድ ነው፣ ሊሚትድ ሪሶርስ ነው፣ ሊሚትድ ነው። ፈርታይል ላንድ የሚባለው ለምሳሌ ለም አፈር እኛ በሁሉም ቦታ ልናገኛቸው አንችልም፣ እነዚህ ሊሚትድ ናቸው እና እነዚህን አፈሮችን እኛ ማምረት እንችላለን። በቃ በሁሉም ቦታ አፈር መኖር አለበት፣ ለም አፈር ብለን ማምረት አንችልም። ስለዚህ እነዚህ ምንድነው የሚባሉት? ስካርሲቲ ነው የሚባሉት። ምክንያቱም ስካርሲቲ የሚባለው አሁን በሁሉም ዓለም ላይ ችግር ነው። አሁን ለምሳሌ ለም አፈርን በብዛት በሁሉም ሰው ሊያገኝ አይችልም ማለት ነው። ሁሉም ቦታ በሁሉም እንትን ላይ ችግር ያለበት ነውና ለማፈር የማግኘት እንትን በብዙ እንትኖች ላይ እንዳው ሌላ ነገር በሱ ፈንታ እየተኩ ነው። አያችሁ አይደል? ኢሪጌሽን ራሱ የመጣው እኮ ለማፈር አፈር በመጥፋቱ ነው። ለማፈር ወይም በጊዜ ዝናብ በማይዘነብበት ጊዜ ዝናብ ባለማግኘቱ መሬት እንትን ይልና ለማፈሩ ይጠፋል። በዛን ሰዓት ነው የሰው ልጆች ኢሪጌሽን የሚጠቀሙት። አያችሁ አይደል? አሁን ላንድ የሚባለው ነገር ስካርስ ነው። እኛ ልናመርታቸው አንችልም፣ የፈለግነውን ነገር ልናገኛቸው አንችልም። ግን እዚህ ጋር ሾርቴጅ ላይ እንምጣና ለምሳሌ በዚህ ዓመት ላይ በኢትዮጵያ ላይ ድርቅ ተከሰተ ብለን እናስብ እና በዚህ ድርቅ ጊዜ ምንድነው ድርቅ ስለተከሰተ
የድንችና የሽንኩርት ዋጋ በገበያ ላይ በጣም ከፍ ያለ እና ወይም የሰው ልጅ ሊያገኝ እስካልተቻለ ድረስ በጣም ከፍ አለ። ግን ይሄ ነገር ሊቀጥል ይችላል አይቀጥልም፣ ወይም ቀጣይ ዓመት ሊሆን ይችላል። ከዛሬ 2 ዓመት በኋላ ዝናብ ይዘንባል። ዝናብ በሚዘንብበት ጊዜ ይሄ ነገር ወደ ቦታው ይመለሳል። ከዛም ደግሞ ወደ ታች ሊመጣ ይችላል ከበፊቱ ማለት ነው። አያችሁ አይደለ? ሾርቴጅ የሚባለው እንደዚህ ነው። የሆነ ነገር በገበያ ላይ ወይም በገበያ ፕሮዲውስ እኛ አድርገን ወይም የሰው ልጅ የሚፈልገው ነገር በማርኬት ሲዝን ላይ የሆነ ማርኬት ሲዝን አለ እንበልና የሆነ ድራውት ሊከሰት ይችላል። የሆነ ችግራቶች ሲፈጠሩ የሆነ ነገር የሰው ልጅ ለማግኘት የፈለገው ነገር አያገኝማ። ያ ነገር ግን ተቀርፎ ተመልሶ ሊያገኝ ይችላል። አያችሁ አይደለ? ሾርቴጅ የሚባለው እንደዛ ነው። እና ባይዞ ገብቶላችኋል ብዬ አስባለሁ። ሾርቴጅ ስፔሲፊክ እንደ ሾርት ተርም ፕሮብለም አላችሁ አይደል? ሾርቴጅ የሚባለው ስፔሲፊክ ነው። ደግሞ ሾርት ተርም ማለት ለአጭር ጊዜ ነው። ይሄ ፕሮብለም የሚከሰተው ማለት ለአጭር ጊዜ ኤቨርላስት አይደለም፣ ለአጭር ጊዜ ነው። ስካርሲቲ ግን ዩኒቨርሳል ነው። አንደኛ ዩኒቨርሳል ሲባል ዓለም አቀፋዊ ሁሉም አካባቢ ፌስ ያደርጋል። ለምሳሌ አሜሪካ ላይ፣ ቻይና ላይ የለም ስካርስ የሚባል ነገሮች ማለት አንችልማ። ቻይና ራሱ እንደ ሀገር ማለት ነው፣ እንደ ሀገር ከግለሰብ ሁኔታ እንውጣና እንደ ሀገር ሪሶርሶቹን እየመጣች ከአፍሪካ ትወዛለች። አፍሪካም ደግሞ ከሌሎችም እንደዛ። ስካርሲቲ የሚባለው በሁሉም ቦታ የሚለው ነገር ነውና ኤቨርላስቲንግ ነው። አያችሁ ኤቨርላስቲንግ ፕሮብለም ነው፣ የሚቀጥል ነው። በቃ የሰው ልጅ እስካለ ድረስ ስካርሲቲ አለ። የሰው ፍላጎት ሃይ ነው፣ አንሊሚትድ ነው። ሶ ደግሞ ሪሶርሱ ሊሚትድ ነው። ሶ የሚቀጥል ነገር ነው እና በዚህ ውስጥ ስካርሲቲ ካለ አሁን ለምሳሌ ስካርሲቲ አለ እንበል። አሁን መጀመሪያ እንደነገርኳችሁ አሁን ለአንድ ኤግዛምፕል ሰጥቷችኋል። ምንድነው ፈርታይል ላንድ በማጣቱ ምክንያት የሰው ልጅ ወይም ድራውት ሲከሰት የሰው ልጅ ምንድነው አማራጭ ያለው? ወይም ፈርታይል ላንድ የጠፋበት አካባቢ አማራጩ ምንድነው? ኢሪጌሽን ይፈጥራሉ፣ ደግሞ የተለያዩ ኮምፖስት የሚባሉ ነገራቶችን ይፈጥራሉ። ሶ ምንድነው የሚመጣው? ቾይዝ ይመጣል ማለት ቾይዝ ይመጣል። ስካርሲቲ ካለ ቾይዝ ይመጣል አብሮ ማለት ነው። እዚህ ጋር አያችኋል፣ ቾይዝ አለ። ቾይዝ የሚባለው ደግሞ ኢፍ ሪሶርስ አር ስኬርስ፣ እነዚህ ሪሶርስ የተባሉት ስኬርስ ከሆኑ አሁን መጀመሪያ እየተነጋገርናቸው ሪሶርሶች ስከርስ ናቸው ብለናል። እነዚህ ሪሶርሶች ደግሞ ስከርስ ከሆኑ ዘን አውትፑት ዊል ቢ ሊሚት። አውትፑት የሚባለው ደግሞ ሪዛልት ነው። ሪዛልት የሚባለው ፕሮዳክት ነው። ፕሮዳክቱ ወይም ምርቱ እየቀነሰ ይመጣል ወይም ሊሚትድ ሆነ ይገደባል ማለት ነው። ገደብ ይኖራል። ምክንያቱም ሪሶርሱ ኢንፑትን ሳያገኙ አውትፑት አይወጣማ። ኢንፑት እና አውትፑት ልዩነቱ ኢንፑት የሚባለው ግባት ነው ለሪሶርስ ማለት ለፕሮዳክት እኛ የምንጠቀማቸው። አውትፑት ደግሞ የሚባለው ሪዛልት ነው። ኢንፑትን ተጠቅመን እኛ ያመረትነው ምርት ማለት ነው። ሶ በኢንፑት ጊዜ ሪሶርስን እንጠቀማለን ጊዜ አይደለ? ያ ሪሶርስ አንሶ የሚገኝ ከሆነ አውትፑቱ ሊሚትድ ይሆናል ማለት ነው። የተፈለገው አይነት ምርት አይመረትም ማለት ነው። So if output is limited then we cannot satisfy all our wants, then choice must be made። አያችሁ አይደለ? መጀመሪያ ሪሶርስ ስከርስ ከሆነ አውትፑቱ ሊሚትድ ይሆናል። እኛ ምን ማመርተው ምርቱ የተገደበ ይሆናል። ምርቱ ደግሞ የተገደበ ከሆነ እኛ የምንፈልጋቸውን አይነት ፍላጎታችን ላናሟላ እንችላለን። ይሄን ካላሟላን ደግሞ ቾይስ ይመጣል ማለት ቾይሱ ይመጣል። ምክንያቱም እንመርጣለን። ፍላጎታችንን ለማሟላት ሲባል ሌላ ነገር ተክተንም ቢሆን ያንን ፍላጎትን ለማስታገስ ሲባል የሰው ልጅ ይፈልጋል። ሶ እነዚህ ይመጣሉ ማለት ዲዩ ቱ ፕሮብለም ኦፍ ስካርሲቲ። በስካርሲቲ ምክንያት ማለት ነው ኢንዲቪጁዋሎች፣ ፊርሞች፣ ገቨርንመንቶች ምንድነው ፎርስድ ቱ ቹዝ ዋት አውትፑት ቱ ፕሮዲዩስ ኢን ዋት ኳንቲቲ ኤንድ ዋት አውትፑት ኖት ፕሮዲዩስ። አያችሁ አይደል? በዚህ በስካርሲቲ ምክንያት እነዚህ ግለሰቦች፣ ኦርጋናይዜሽኖች፣ የተለያዩ ፊርሞች፣ ኦርጋናይዜሽኖች፣ ድርጅቶች ደግሞ መንግስት ራሱ ምን ማምረት እንዳለበት እና ደግሞ ያንን ምርት በምን አይነት ኳንቲቲ ሲባል በምን አይነት ይሄ ቁጥር ማምረት እንዳለበት እና ደግሞ የትኛውን ምርት ማምረት እንደሌለባቸው በቃ ምንድነው ፖርስድ ይሆናል፣ ይገፋፋሉ ማለት ነው። ምክንያቱም ስካርሲቲ ስላለ ይገፋፋሉ ማለት ነው፣ ግድ ነው ማለት ነው። ኢን ሾርት ስካርሲቲ ኢምፕላይስ ቾይስ ኤንድ ኢን ተርን ኢምፕላይስ ኮስት። አያችሁ አይደለም? ስካርሲቲ ምንድነው ቾይዝን ኢምፕላይ ያደርጋል። ስካርሲቲ እስካለ ድረስ መቼም ቾይዝ አለ። ቾይዝ እስካለ ድረስ ደግሞ ምንድነው ያለው? ኦፖርቹኒቲ ኮስት አለ። አሁን ለምሳሌ ደግሞ ኦፖርቹኒቲ ኮስት የሚባለው ሶስተኛ ሀሳብ ነውና ስካርሲቲ ካለ ቾይዝ አለ ብለናል። ቾይዝ የሚባለው ነገር የሰው ልጅ ይመርጣል የራሱን ፍላጎት ለማሟላት በአቋራጭም ቢሆን ሪተርን ወይ ሳብስቲቲዩት ለማድረግ ቾይዝ ይመርጣል። ቾይዙን ስመርጥ መጀመሪያ ለማምረት ያሰበውን ነገር ትቶ ሲሄድ መጀመሪያ እሱ ያሰበውን ነገር ሲተው የዛኛው ዋጋ የተወው ማለት ነው። መጀመሪያ እሱ የተወው ያላዘኛው ያለው ዋጋ ኦፖርቹኒቲ ኮስት ይባላል ማለት ነው። ኦፖርቹኒቲ ኮስት ደግሞ ይመጣል። ሶ ኢን ዚስ ዛት ሚንስ ዌንኤቨር ቾይስ ኢዝ ሜድ፣ አሁን ለምሳሌ ቾይስ ከተፈጠረ አልተርኔቲቭ ኦፖርቹኒቲ አለ ማለት ነው። ሳክሪፋይስ የሚሆን ለምሳሌ እንደ ሳክሪፋይስ ለምሳሌ አንድ ሰው ለማምረት የፈለገበት ለምሳሌ አንድ ኮምፒውተርና ለምሳሌ ታች እናያለን እና ኮምፒውተር አንድ ካምፓኒ ኮምፒውተርና ፉድን ለማምረት ፈለገ ሜትሪክ ቶን ላይ ማለት ነው እና 500 ኮምፒውተርን በአንድ ጊዜ ለማምረት ከፈለገ ዜሮ ፉድ አድርጎ ነው ወይም ለፉድ ያለውን ምርት ዜሮ አድርጎ ያጠፋል ማለት ነው። ሶ እዛን ጊዜ ኦፖርቹኒቲ ኮስት የሚባለው የፉድ ዋጋ ማለት ነው። እሱ ፉድን ትቶ ወደ ኮምፒውተርን ለማምረት ነው አይመጣው። ሶ ለፉድ ያለው ዋጋ ኦፖርቹኒቲ ኮስት ይባላል ማለት ነው። ሶ ኦፖርቹኒቲ ኮስት ይባላል። ሌላ ደግሞ ኦፖርቹኒቲ ኮስት የሶስተኛ ሀሳብ ነውና the amount of value of next best alternative that must be sacrificed or foregone in order to obtain one or more products። አያችሁ አይደል? የሆነ ፕሮዳክትን ለማግኘት አንድ ካምፓኒ ሊሆን ይችላል፣ አንድ ፐርሰን የሆነን ፕሮዳክት ወይም የሆነ ነገርን ለማግኘት አንድ ነገርን ይተዋል ብለናል። ያ የተወው ነገር ያለው ዋጋ ኦፖርቹኒቲ ኮስት ይባላል። በቃ በኤግዛምፕል ሳሳያችሁ አሁን በጣም ይገባላችኋል ወደ ታች አካባቢ
እና when opportunity cost of an activity increases people substitute other activities አያችሁ አይደል? ኦፖርቹኒቲ ኮስት እየበዛ ሲበዛ የሰው ልጅ ደግሞ ኦፖርቹኒቲ ኮስት እየበዛ ይሄዳል የሚባለው የሰው ልጅ በዛ ፋንታ እየተካ ነው ማለት ነው። ኦፖርቹኒቲ ኮስት ኢንክሪዝ ሲያደርግ የሰው ልጅ ደግሞ ሌላ አክቲቪቲን በሱ ፋንታ እየተካ ነው ማለት ነው። ሶ ኢንክሪዝ እያደረገ ይመጣል ማለት ነው። ሶ እዚህ ጋር ስካርሲቲ ካለ ቾይስ አለ። ቾይስ ካለ ደግሞ ኦፖርቹኒቲ ነገር የማይጠፋ ናቸው። እነዚህ ሶስቱ ሊነጣጠሉ አይችሉም።